ገና በለጋ ዕድሜው የንግስናን ክብር ጥሎ በመነኮሳት ሕይወት ፍቅር ልቡ ስለተነደፈ ስለ አንድ የ14 ዓመት ብላቴና ብንነግራችሁ ምን ይሰማችኋል? ይህ ሕፃን ገና በልጅነቱ ከአዋቂ በላይ ስለሆነ ታላቅ ማስተዋሉ በገዳም ውስጥ አረጋዊ የሚባል ስም ተሰጥቶታል። የአባቱን ቤተ መንግሥት ጥሎ በበረሃ ወደ ገዳማውያኑ የገሰገሰ በዛም በብዙ ፈተና አልፎ ገና በሕፃንነት ዘመኑ የምንኩስናን ማዕረግ የተቀበለ የሮም ቅዱሳንና ነገሥታት ኩራት ስለሆነ እናቱን ልክ እንደ ሕፃኑ ቄርቆስ በመልካም ምግባሩ ወደማያልቀው የእምነትና የእውነት መንገድ ስላሳየ ስለ አንድ የሕፃን አረጋዊ ታሪክ እናሳውቃችኋለን። ይህ መነኩሴ የሕይወት ዘመኑ በትዕግሥትና በጾም በጸሎት የተሞላ ነው። ለእርሱ እንስሳት ይታዘዙለታል፣ ዘንዶች ያገለግሉታል፣ በሰው አንደበት አፍ አውጥተው ያናግሩታል፣ አጋንንት ይንቀጠቀጡለታል፣ በተጋድሎ ብዛትም ከፊቱ በነው ይጠፋሉ። አረጋዊው በሮም ገዳም ውስጥ በተማረው ትምህርት የተነሳ ለኢትዮጵያ ታላቅ ፍቅርና ጉጉት አደረበት። ይህን ጉጉቱን ለፈጣሪው በጸሎት ለመነው። እግዚአብሔርም ለዚህ መነኩሴ ቅዱስ ሚካኤልን ልኮ በክንፉ ከልሎ ከደመና ቀዝፎ ለተመኛት ነፍሱ ልታየው ወደ ናፈቀችው ወደዛች ሀገር ወደ ምድረ አዜብ ወደ ደጋጎቹ መኖሪያ ነገሥታቶች ሃይማኖታቸው የቀና ጌታችን ኢየሱስ ክርስቶስ ለእመቤታችን የድንግል ማርያም አስራት የሆናት ዘንድ በቃል ኪዳን ስለሰጣት ወደዛች ሀገር ወደ ኢትዮጵያ ደረሰው። በዛሬው ፕሮግራማችን ያነጻቸው ገዳማት ምስክር ስለሆኑት፣ የእግዚአብሔር ጸጋ ስለበዛለት፣ የዱር አራዊት አገልጋዮቹ ስለሆኑት ስለ ታላቁ አባት ስለ አባ ዘሚካኤል ወይም ስለ አቡነ አረጋዊ ታሪክ እንነግራችኋለን። ታዲያ ለሌሎች ይዳረስ ዘንድ ይህን ቪዲዮ ላይክ በማድረግና ቻናላችንን ሰብስክራይብ በማድረግ ይጀምሩ። ፕሮግራሙን እስከ መጨረሻው ድረስ በትዕግስት ቢከታተሉ በነፍስ ስንቅ የሚሆን ታላቅ ቁም ነገርን ይጨብጡበታል። እግዚአብሔር አገልጋይ የሆነ አባ ዘሚካኤል ወይም አቡነ አረጋዊ አባቱ ከሮም የነገሰ ስሙም ይስሐቅ የተባለ ንጉሥ የነበረ ሲሆን እናቱ ደግሞ እርና ትባላለች። ሁለቱም እውነተኞች እና ታማኞች እግዚአብሔርን የሚፈሩና የሚያከብሩ ነበሩ። የመጀመሪያ ጥበብ እግዚአብሔር መፍራትን፣ ሕገ ኦሪትን፣ ትምህርተ ነቢያትንና ቅዱሳተ መጻሕፍትን እያስተማሩ አሳደጉት። እሱም በመንፈስ ቅዱስ ኃይል እየጸና እየበረታ ሄደ። ዕለት ዕለትም ጧትና ማታ ወደ ቤተ ክርስቲያን እየሄደ ጸሎት ከመጸለይ አያቋርጥም ነበር። ሚስት ያጋቡት ዘንድ ፈልገው የታላላቅ ነገሥታት ወገን የምትሆን ሚስት አጩለት። እሱ ግን ፈጽሞ እምቢ አለ። ከሕፃንነቱ ጀምሮ በመንፈስ ቅዱስ እየተቃኘ አድጓልና። ከብዙ ዘመን በኋላም አባታችን አባ ዘሚካኤል ወይም አቡነ አረጋዊ ከሮም ወደ ጽር ወይም ወደ ግሪክ አገር ታላቁን የመንፈሳዊ ማህበር ያቋቁም ዘንድ የመሰረተ መነኮሳትን ሁሉ አባት የሆነ አባ ጳኩሚንን በሚኖርበት ገዳም መጣ። በዛም ከገዳሙ መነኮሳት አንዱ አገኘው። ልጄ ሆይ ከወዴት መጥተሃል? እነሆ አንተ ሕፃን እንደሆን እመለከታለሁና አለው። እርሱም አመጣጤ ከሮም ነው፣ ከአባ ጳኩሚን ዘንድ የምፈልገው ነገር አለኝና አለ። ነገሩንም ከሰማ በኋላ ያ መነኩሴ ወደ አባ ጳኩሚን ዘንድ በእርጋታና በዝግታ ቀረበው። አባ ጳኩሚንም በአየው ጊዜ ከመንበሩ ተነስቶ በፍጹም ፍቅር አቅፎ ሳመው፣ የእግዚአብሔር ጸጋ በእሱ ላይ አድሯልና። ቀጥሎም ስለምን ጉዳይ ወደ እኔ መጥተሃል? አለው። እሱም እንዳንተ እንደ አባቴ መነኮስ እሆን ዘንድ መጥቻለሁ አለው። ልጄ ሆይ አንተ የንጉሥ ልጅ እንደመሆንህ መጠን የመንግሥቱ ወራሽ ነህና መንኩሰህ ለመኖር ይቻልሃልን? አለው። አባቴ ሆይ የምድር መንግሥት ኃላፊ ጠፊ ነው። ነገር ግን የማታልፈውን የማትጠፋውን ዘላለማዊ መንግሥት እወርስ ዘንድ እፈልጋለሁ አለው። አባ ጳኩሚስም የምንኩስና ሥራ ቀላል አይደለም፣ ቀላልም አይምሰልህ። ወደ እኔ የመጡ ብዙዎች መታገስ ተስኗቸው ተሰናክለዋልና አለው። አባ ዘሚካኤል አባ ጳኩሚንን አባቴ ሆይ ፈተና አድርግልኝ፣ ሥራዬን መርምር፣ ተረዳ ወይም ተመልከት አለው። አባ ጳኩሚንም አንተ ራስህን በራስህ ፈትን አለውና እሱም እሺ በጎ ብሎ
በገዳሙ ካሉት መነኮሳት ጋር ለጥቂት ቀናት ለፈተና ተቀመጠ። ከዚህም በኋላ አባ ዘሚካኤል ቅዱሳን የፈጸሙትን ተጋድሎና ያላቸውን መንፈሳዊ ትጋት ተመልክቶ ለምንኩስና የሚያበቁትንና የሚያስፈልጉትን ሥርዓተ ትምህርት ሁሉ በፍጹም ልቦናው ተገነዘበ፣ በማመንም ተቀበለ። ከዚህም በኋላ አባ ጳኩሚስም ስለ ሃይማኖቱ ጽናት፣ ስለ ጠባዩ፣ ስለ ቅንነቱ እጅግ አድርጎ ወደደው። የአባቶቻችን የአባ እንጦስንና የአባ መቃርስን አስኬማ ባረከ። እግዚአብሔር ያንተንም አክሊል ምንኩስና ይባርክ ብሎ ባረከው። ከአመነኮሰው በኋላም ስሙን ዘሚካኤል ብሎ ሰየመው። እሱም ልክ እንደ ራሱ የታመነ ልጅ ሆነለት። አባ ዘሚካኤልም ከተወለደ ጀምሮ የምንኩስና ማዕረግ እስከተቀበለበት ጊዜ ድረስ የነበረው ዘመን 14 ዓመት ነው። አባታችን አባ ዘሚካኤል ገና በሕፃንነት ዘመኑ የምንኩስና ማዕረግ መቀበሉን በሰሙ ጊዜ የሮም ቅዱሳን ወደ እሱ መጡ። አባታችን ዘሚካኤልም ወንድሞቹን ባያቸው ጊዜ ፈጽሞ ተደሰተ። ተገናኙም። በኋላ ሰላምታ ተሰጣጡ። እርስ በርሳቸውም ተቃቅፈው ተሳሳሙ። ከዚህ በኋላ እኒህ ወንድሞቹ አባ ጳኩሚንን በክብር አባታችን ሆይ እኛንም አመንኩሰን አሉት። አባ ጳኩሚንም ፈተና ከፈተናቸው በኋላ የምንኩስና አጽ አጎናጽፏቸዋልና አመነኮሳቸው፣ ባረካቸውም። ለእያንዳንዳቸውም ስምን አወጣላቸው። ከዚህ በኋላም በዛው በገዳም ቆይታቸው ውስጥ ሳሉ በሀገራቸው ከቅዱሳን አባቶቻቸው ዘንድ በተማሩ ትምህርት ወደ ቀናች ሃይማኖት መለሷት። ዳግመኛም በምድረ አዜብ ብሔረ ኢትዮጵያ በሚኖሩ ሰዎች ደጋጎችና መታሰቢያውን የሚያደርጉ ነገሥታቶቿም ሃይማኖቶቻቸው የቀና ስለመሆናቸው ጌታችን ኢየሱስ ክርስቶስ ለእመቤታችን ለድንግል ማርያም አስራት ይሆኗት ዘንድ በቃል ኪዳኑ እንደሰጣት በቅዱሳን መጻሕፍት አግኝተው ተረዱ። አባታችን አባ ዘሚካኤልም በዚያን ጊዜ አምላካችንን በወለደች በእመቤታችን በድንግል ማርያምና ጌታችን አስራት አድርጎ በሰጣት በዚያች አገር በኢትዮጵያ ፍቅር ልቡ ተነደፈ። ከዚህ በኋላ ማንም ሰው ሳያውቅና ሳያየው ከሁለት ደቀ መዛሙርቶቹ ጋር በሌሊት ወጥቶ ሄደ። ቅዱስ ሚካኤልም እየመራው በክንፉ ተሸክሞት በዘመኑ ባሉት ንጉሥና ጳጳሱ ካሉበት አክሱም ከተማ ፈጥኖ አደረሰው። በዚያም ያለ መምህራንና ያለ አስተማሪ ያመነች የዛችን አገር እምነቷንና የሥነ ሥርዓቷን ሁኔታ ተመለከተ። በዚያም ጥቂት ቀን ከተቀመጠ በኋላ ፈጥኖ ወደ ሮሚያ ሄደና በኢትዮጵያ በዓይኑ የተመለከተውን በጆሮ የሰማውን ሁሉ በዚያ ላሉ ወንድሞቹ ነገራቸው። ወንድሞቹም ከአንደበቱ ይህን ቃል በሰሙ ጊዜ ፈጽመው ተደሰቱ። እርስ በርሳቸው እኛ ወደዚች አገር መሄድ አለብን ተባባሉ። የእነዚህ ቅዱሳን ልብ በክርስቶስ ሃይማኖት የእሳት ወላፈን ተቃጥሏልና ያላቸውን የመገልገያ ዕቃ ይዘው ከታቦታቻቸው ከካህናቶቻቸው ከንዋየ ቅዱሳት መጻሕፍቶቻቸው ጋር እንዲሁም ከመሰል ወገኖቻቸው ጋር ሆነው በአባታችን ዘሚካኤል መሪነት ንጉሡና ጳጳሱ ካሉበት ከአክሱም ደረሱ። ንጉሡና ጳጳሱ እኚህን ቅዱሳን በተመለከቱ ጊዜ ፈጽመው ተደሰቱ። ስላመጣጣቸውም ሁኔታ በጣም አደነቁ። ይልቁንም ስለ ስነ ምግባራቸው፣ ስለ ሃይማኖታቸውም እጅግ አድርገው ወደዷቸው። የእነዚህን ቅዱሳን ያመጣጣቸውን የሚመጡበትን ዘመን ከኢትዮጵያ ነገሥታት አብርሃና አጽብሃ ጀምሮ 6ኛ ንጉሥ የነበረ አልአሜዳ በነገሰ በ5ኛ ዓመት ላይ ነው። በዚያም ቦታ በአንዲት ቀን አባታችን ዘሚካኤል ዱር ለዱር የሚዞር ጋኔን ያደረበት አንድ ሰው አገኘ። በሰውየው ላይ ያደረው ጋኔንም አንተ የእግዚአብሔር ሰው ወይም አገልጋይ ዘሚካኤል ሆይ ታጠፋይ ዘንድ መጣህን? እያለ በታላቅ ቃል ጮኸ። አባታችን ዘሚካኤልም በትምህርተ መስቀል አማተበበትና አፍህን ዝጋ አለው። በዚያን ጊዜም ፈጽሞ ዝም አለ። ጋኔኑም ከሱ ወጣ። ከዚህም በኋላ በእጁ አነሳውና ፈጥኖም አዳነው። ወደ ሀገርህ ሂድ አለው። እርሱም ስላዳነውና ስለፈወሰው እግዚአብሔርን ፈጽሞ አመሰገነ። ሰውየው ግን የእግዚአብሔር ባለሟል የሚሆን አረጋዊ የተባለ የአባታችን ዘሚካኤል እግር ስር ወድቆ አባቴ ሆይ ለ6 ዓመታት ያህል ያሰቃየኝ ከነበረ ደዌ ፈውሰኸኛልና እስከ ዕለተ ሞቴ ድረስ ከአንተ ፈጽሞ መለየት አይኖርብኝም አለው። ስለዚህም ልቡን አጽንቶ ተከተለው፣ ደቀ መዝሙሩም ሆነ። የሀገሩም ሰዎች ይህን ድንቅ ሥራ በተመለከቱ ጊዜ ከሰው መጨናነቅ የተነሳ መንገዱን ይሄድ ዘንድ እስኪከለክሉት ድረስ